ግርማ ነኝ። ደህና አደራችሁ? እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን እኔ በጣም ደህና ነኝና ከጀርመን ገራጅ ነኝ። ይሄ የምታዩት እቃ የቫልቭ ይባላል። ፉል አውቶማቲክ ነው። እነዚህ ጋስኬት የሚባለው ነው መሀል ላይ ያለው። ይሄን ለማስተካከል እንግዲህ ሙሉ መከፈት አለበት። ብዙ ሰዎች እነዚህ ነገር ግዛ ነው የሚባለው። ለመግዛት ደግሞ በጣም ውድ ነው። አሁን የምታዩት ይሄ ፉል ጋስኬቱ ነው። ፊልትሩ አለ መሀል ላይ ጫፍ ላይ ይታያቸዋል። ሶሎናይድም ይታያል። እነዚህ ነገሮች እነዚህ ደግሞ ብሎኖቹ ናቸው። ይሄን ለመስራት በጣም ጥንቃቄ የሚፈልግ ስራ ነው። በጥንቃቄ ተሰርቶ የቫልቭ ይታያቸዋል። እነዚህ ናቸው አጀስት የሚያደርጉት። ፊልትሩን አያችሁ? ክቧን ነገር ጫፍ ላይ አለች። እቺ መጽዳት አለበት። ጠጠሮቹ መስተካከል አለባቸው። መስመሮቹ ጸርቶ መስተካከል አለባቸው። እነዚህ ቮልቭ አታክ የሚያደርጉ የሁለት ስፕሪንግ ናቸው። እነዚህ ነገር በደንብ መጫወት አለባቸው። ሰርቴ አስተካክል ለመግጠም ትንሽ ጊዜ ይወስዳል። ጊዜ መውሰድ አለባቸው። በደንብ ስሩ። በእኔ በኩል ያለኝ ይጠቅማቸዋል ብዬ ያሰብኩት መረጃ ነውና እናንተ ደግሞ ተጠቀሙት። ብታውቁ ከሆነ ደግሞ ይሄንንም በደንብ አስተካክሉ። ቻው፣ ሰላም አሉልኝ። አመሰግናለሁ።